ውዶች መቼም እንደኔ ሳምቡሳ በብዛት የሚጠቀልል አለ ብዬ አላስብም። ይሄ እንደምታዩ 20 እሽግ ነው ማለት ነው። 20 እሽግ አንድ ላይ የመጣ ነው። ረብላ ውዶቼ ዛሬ የምስር ሳምቡሳ ነው የምንሰራው። የምስር ሳምቡሳ እንዴት እንደሚዘጋጅ ያው ሁሉም የራሱ የሆነ አዘገጃጀት ይኖረዋል። እኔ ግን ለራሴ እንዴት እንደማዘጋጅ አብረን እናያለን። በነገራችን ላይ አይከፈልበትም። እስቲ አሁን አመት ሊሞላኝ ነው ዩቲዩብ ከከፈትኩኝ ማለት ነው። ግን 36 ሰብስክራይብ ብቻ ነው ያለው። እስቲ ለምንድን ነው ማታበረታቱኝ? አትከፍሉበት። በጣታችሁ ለምትነኩት ነገር ለምን ሰሰታችሁ? በርቺ ጠንክሪ ብትሉኝ ምን ችግር አለው? እስቲ አበረታቱኝ ውዶቼ። እንደምታዩት አጥቤ ጥጄዋለሁ እሳት ላይ ማለት ነው። በጣም ሙክክ ሳይል ልክ በስሎ ማለት ነው። በስሎ ግን ሙክክ ሳይል በጣም እንትን ሳይጨማለቅ በማጥ ላይ እንገለብጠዋለን ማለት ነው ውዶቼ። እንደምታዩ ያው ይሄንን የምስር ሳምቡሳ ለመስራት ከሚያስፈልጉን ግብአቶች መካከል በሰል አክተር ያስፈልገናል እና በሰል አዲ ሽንኩርት ማለት ነው። እንዲሁም ደግሞ ኮብዘራ ቃሪያ ማለት ነው። እንደምታዩት አጥቤ አዘጋጅቻለሁ እና ውዶቼ ሽንኩርቴን በዚህ መልኩ ከትፌ አዘጋጅቻለሁ። ቃሪያዬንና በሰል አክተርን እንዲሁም ኮብዘራን ደግሞ እንደዚህ ከትፌ አዘጋጅቻለሁኝ። ይህን ይመስላል ማለት ነው። ቢስሚላ ውዶቼ ድስቱን ጥጃለሁኝ። ዘይት አላበዛም፣ በትንሽ ነው የምጨምረው። ዘይት ብዙ አልጨምርበትም፣ ምክንያቱም ያው ረጠብ እንዳይል ማለት ነው ሳምቡሳው። ያው በዚህ መልኩ ያዘጋጀው ሽንኩርት እንደዚህ ጨምሬ አማስለዋለሁ። ትንሽ ነው ብዙ አላበስለውም ሽንኩርቱ። በምታዩት መልኩ እንደዚህ ትን ያለ ምስር ቅቅያ አዘጋጅቻለሁኝ። ውሃውን አጥልዬ ጨርሻለሁኝ። ሽንኩርቱን ያው በምታዩት መልኩ ውሃ ምጥጥ አድርጓል። ያው ይታያችኋል። ምጥጥ አንድ ነገር የለውም። እንደዚህ ምጥጥ ካደረገ በኋላ ምን ጨምራለሁ? ትንሽ ቆንጆ በርበሬ አንድ ሻይ ማንኪያ ጨው ማለት ነው። ከዛ በኋላ አንድ ላይ ደግሞ ምስሩን ጨምሬ አንድ ላይ ጠብሰዋለሁ ማለት ነው። በምታበቁ አንድ ላይ ጥብስ አድርገውና ያው ውዶቼ እንደምታዩ በዚህ መልኩ ጥብስ ብሏል አንድ ላይ ሽንኩርቱና ምስሩ። እንደምታዩ ውሃው ምጥጥ አድርጎ ታያላችሁ ድስቱ ባዶ። እንደዛ ምጥጥ ካደረገልኝ በኋላ አሁን ምንድነው የምጨምረው? በሰል አክተሩን ነው የምጨምረው ማለት ነው። በሰል አክተሩ በዚህ መልኩ ጨምራለሁ መጨረሻ ላይ ያው እንዲበስል ስለማፈልገው ብዙ በዚህ መልኩ አዘጋጅቼ ጨርሻለሁኝ። እንደምታዩ ኮብዘራው ደግሞ እንዲበስል አልፈለኩም። እንደዚህ አረንጓዴነቱ ሳይለቅ በሰል አክተሩም እንደዛው አረንጓዴነቱ ሳይለቅ ቃሪያውም አልበሰለም። መጨረሻ ላይ እሳት ካጠፋው ነው የጨመርኩት። በዚህ መልኩ አዋህድኩት ማለት ነው። ቅመም ደግሞ እኔ ቆንጆ በርበሬ ብቻ ጨመርኩኝ። ሌላ የምትጠቀሙት ቅመም ካለ መጠቀም ትችላላችሁ። እኔ ግን ቆንጆ በርበሬ ነው የምወደው በምስር ምናምን ስሰራ ማለት ነው። ሳምቡሳ ማለት ነው፣ ምስር ወጡ እንዳይመስላችሁ። እና በዚህ መልኩ አበረታቱኝ። ይሄን ይመስላል። ኢንሻአላህ ቀጣይ ያው ወደ መጠቅለል ነው የምንገባው። ቢስሚላህ ውዶች ሳምቡሳ መጠቅለለው ጀምራለሁ። ማሻአላህ በሉ። በዚህ መልኩ ተጠቅልል ነው ማለት ነው። እንግዲህ ከረመዳን በፊት ነው ማዘጋጀው ሳምቡሳ ብዙ ስለምጠቀልል ማለት ነው። እዚህ ጋር ደግሞ እንደምታዩት ሙቅ አዘጋጅቻለሁ ማጣበቂያ። በዚህ መልኩ ያው ይኸውና ሳምቡሳዬን ይመስላል። ማሻአላህ ተባረከ ረህማን። ይኸውና ቢስሚላህ ያው ይሄን ይመስላል ሳምቡሳዬ። ዛሬ የምስር ሳምቡሳ በዚህ መልኩ ሰርቼ ጨርሻለሁኝ። ያው ብዙ አይደለም የሰራሁት እንደነገርኳችሁ። በፊት ሁላቸውም ይወዱት ነበር። አሁን ግን የተወሰኑት ብቻ ናቸው የሚወዱትና የተወሰነን የሰራሁት ገና ጫፉን ነው። ዛሬ ይሄንን ብቻ ነው በትንሽ
ትንሽ የሰራሁት ገና ብዙ ይቀረኛል። ያው እንግዲህ ረመዳን ሲመጣ ረመዳን በራሱ የሚያስደስት ነገር አለው፣ ድካም ቢኖረውም ማለት ነው። ድካሙን የሚያስረሳ የሆነ ደስ የሚል ጊዜ አለውና ደስ የሚሉ ነገሮች አሉትና ረመዳን አላህ በሰላም ደርሰን ይዘን ደግሞ ተጠቃሚ ሆነን ደግሞ የምናሳልፍ አላህ ያደርገን። ያው እንግዲህ በየቀኑ የሰው ልጅ ህይወት ያልፋልና ያው እኛ እንኖራለን ብለን ነው የምናስበው። መጨረሻችንን አላህ ነው የሚያውቀው። ያው ኻቲማችንን የሚያሳምርልን። ይህን ይመስላል። አበረታቱኝ እላችኋለሁ ውዶች። መቼም እንደኔ ሳምቡሳ በብዛት የሚጠቀልል አለ ብዬ አላስብም። ይሄ እንደምታዩ 20 እሽግ ነው ማለት ነው። 20 እሽግ አንድ ላይ የመጣ ነው። ረብላ ውዶቼ፣ ዛሬ የምስር ሳምቡሳ ነው የምንሰራው። የምስር ሳምቡሳ እንዴት እንደሚዘጋጅ ያው ሁሉም የራሱ የሆነ አዘገጃጀት ይኖረዋል። እኔ ግን ለራሴ እንዴት እንደማዘጋጅ አብረን እናያለን። በነገራችን ላይ አይከፈልበትም። እስቲ አሁን አመት ሊሞላኝ ነው ዩቲዩብ ከከፈትኩኝ ማለት ነው። ግን 36 ሰብስክራይብ ብቻ ነው ያለው። እስቲ ለምንድን ነው ማታበረታቱኝ? አትከፍሉበት። በጣታችሁ ለምትነኩት ነገር ለምን ሰሰታችሁ? በርቺ ጠንክሪ ብትሉኝ ምን ችግር አለው? እስቲ አበረታቱኝ ውዶቼ። እንደምታዩት አጥቤ ጥጄዋለሁ እሳት ላይ ማለት ነው። በጣም ሙክክ ሳይል ልክ በስሎ ማለት ነው። በስሎ ግን ሙክክ ሳይል በጣም እንትን ሳይጨማለቅ በማጥ ላይ እንገለብጠዋለን ማለት ነው ውዶቼ። እንደምታዩ ያው ይሄንን የምስር ሳምቡሳ ለመስራት ከሚያስፈልጉን ግብአቶች መካከል በሰል አክተር ያስፈልገናል እና በሰል አዲ ሽንኩርት ማለት ነው። እንዲሁም ደግሞ ኩብዘራ ቃሪያ ማለት ነው። እንደምታዩት አጥቤ አዘጋጅቻለሁ እና ውዶቼ ሽንኩርቴን በዚህ መልኩ ከትፌ አዘጋጅቻለሁ። ቃሪያዬንና በሰል አክተርን እንዲሁም ኩብዘራን ደግሞ እንደዚህ ከትፌ አዘጋጅቻለሁኝ። ይህን ይመስላል ማለት ነው። ቢስሚላ ውዶቼ፣ ድስቱን ጥጃለሁኝ። ዘይት አላበዛም፣ በትንሽ ነው የምጨምረው። ዘይት ብዙ አልጨምርበትም፣ ምክንያቱም ያው ረጠብ እንዳይል ማለት ነው። ሳምቡሳው ያው በዚህ መልኩ ያዘጋጀው ሽንኩርት እንደዚህ ጨምሬ አማስለዋለሁ። ትንሽ ነው፣ ብዙ አላበስለውም ሽንኩርቱ። በምታዩት መልኩ እንደዚህ ትን ያለ ምስር ቅቅያ አዘጋጅቻለሁኝ። ውሃውን አጥልዬ ጨርሻለሁኝ። ሽንኩርቱን ያው በምታዩት መልኩ ውሃ ምጥጥ አድርጓል። ያው ይታያችኋል። ምጥጥ አንድ ነገር የለውም። እንደዚህ ምጥጥ ካደረገ በኋላ ምን ጨምራለሁ? ትንሽ ቆንጆ በርበሬ አንድ ሻይ ማንኪያ ጨው ማለት ነው። ከዛ በኋላ አንድ ላይ ደግሞ ምስሩን ጨምሬ አንድ ላይ ጠብሰዋለሁ ማለት ነው። በምታዩት በኩ አንድ ላይ ጥብስ አድርገውና ውዶቼ እንደምታዩ በዚህ መልኩ ጥብስ ብሏል አንድ ላይ ሽንኩርቱና ምስሩ። እንደምታዩ ውሃው ምጥጥ አድርጎ ታያላችሁ ድስቱ ባዶ። እንደዛ ምጥጥ ካረገልኝ በኋላ አሁን ምንድነው የምጨምረው? በሰል አክተሩን ነው የምጨምረው ማለት ነው። በሰል አክተሩ በዚህ መልኩ ጨምራለሁ መጨረሻ ላይ ያው እንዲበስል ስለማፈልገው ብዙ በዚህ መልኩ አዘጋጅቼ ጨርሻለሁኝ። እንደምታዩ ኩብዘራው ደግሞ እንዲበስል አልፈለኩም። እንደዚህ አረንጓዴነቱ ሳይለቅ በሰል አክተሩም እንደዛው አረንጓዴነቱ ሳይለቅ ቃሪያውም አልበሰለም። መጨረሻ ላይ እሳት ካጠፋው ነው የጨመርኩት። በዚህ መልኩ አዋህድኩት ማለት ነው። ቅመም ደግሞ እኔ ቆንጆ በርበሬ ብቻ ጨመርኩኝ። ሌላ የምትጠቀሙት ቅመም ካለ መጠቀም ትችላላችሁ። እኔ ግን ቆንጆ በርበሬ ነው የምወደው በምስር ምናምን ስሰራ ማለት ነው። ሳምቡሳ ማለት ነው፣ ምስር ወጡ እንዳይመስላችሁ። እና በዚህ መልኩ አበረታቱኝ። ይሄን ይመስላል። ኢንሻአላህ ቀጣይ ያው ወደ መጠቅለል ነው የምንገባው። ቢስሚላህ ውዶች፣ ሳምቡሳ መጠቅለለው ጀምራለሁ። ማሻአላህ በሉ። በዚህ መልኩ ተንተን ተቀልል ነው ማለት ነው።
እንግዲህ ከረመዳን በፊት ነው ማዘጋጀው ሳምቡሳ ብዙ ስለምጠቀልል ማለት ነው። እዚህ ጋር ደግሞ እንደምታዩት ሙቅ አዘጋጅቻለሁ ማጣበቂያ። በዚህ መልኩ ያው ይኸውና ሳምቡሳዬን ይመስላል። ማሻአላ ተባረከ ረህማን። ይኸውና ቢስሚላህ ያው ይሄን ይመስላል ሳምቡሳዬ። ዛሬ የምስር ሳምቡሳ በዚህ መልኩ ሰርቼ ጨርሻለሁኝ። ያው ብዙ አይደለም የሰራሁት እንደነገርኳችሁ። በፊት ሁላቸውም ይወዱት ነበር። አሁን ግን የተወሰኑት ብቻ ናቸው የሚወዱትና የተወሰነን የሰራሁት ገና ጫፉን ነው። ዛሬ ይህንን ብቻ ነው በትንሽ የሰራሁት። ገና ብዙ ይቀረኛል። ያው እንግዲህ ረመዳን ሲመጣ ረመዳን በራሱ የሚያስደስት ነገር አለው፣ ድካም ቢኖረውም ማለት ነው። ድካሙን የሚያስረሳ የሆነ ደስ የሚል ጊዜ አለውና ደስ የሚሉ ነገሮች አሉትና ረመዳን አላህ በሰላም ደርሰን ይዘን ደግሞ ተጠቃሚ ሆነን ደግሞ የምናሳልፍ አላህ ያደርገን። ያው እንግዲህ በየቀኑ የሰው ልጅ ህይወት ያልፋልና ያው እኛ እንኖራለን ብለን ነው የምናስበው። መጨረሻችንን አላህ ነው የሚያውቀው። ያው ኻቲማችንን የሚያሳምርልን። ይህን ይመስላል። አበረታቱኝ እላችኋለሁ ውዶች። መቼም እንደኔ ሳምቡሳ በብዛት የሚጠቀልል አለ ብዬ አላስብም። ይሄ እንደምታዩ 20 እሽግ ነው ማለት ነው። 20 እሽግ አንድ ላይ የመጣ ነው። ረብላ ውዶቼ፣ ዛሬ የምስር ሳምቡሳ ነው የምንሰራው። የምስር ሳምቡሳ እንዴት እንደሚዘጋጅ ያው ሁሉም የራሱ የሆነ አዘገጃጀት ይኖረዋል። እኔ ግን ለራሴ እንዴት እንደማዘጋጅ አብረን እናያለን። በነገራችን ላይ አይከፈልበትም። እስቲ አሁን አመት ሊሞላኝ ነው ዩቲዩብ ከከፈትኩኝ ማለት ነው። ግን 36 ሰብስክራይብ ብቻ ነው ያለው። እስቲ ለምንድን ነው ማታበረታቱኝ? አትከፍሉበት። በጣታችሁ ለምትነኩት ነገር ለምን ሰሰታችሁ? በርቺ ጠንክሪ ብትሉኝ ምን ችግር አለው? እስቲ አበረታቱኝ ውዶቼ። እንደምታዩት አጥቤ ጥጄዋለሁ እሳት ላይ ማለት ነው። በጣም ሙክክ ሳይል ልክ በስሎ ማለት ነው። በስሎ ግን ሙክክ ሳይል በጣም እንትን ሳይጨማለቅ በማጥ ላይ እንገለብጠዋለን ማለት ነው ውዶቼ። እንደምታዩ ያው ይሄንን የምስር ሳምቡሳ ለመስራት ከሚያስፈልጉ ግብአቶች መካከል በሰል አክተር ያስፈልገናል እና በሰል አዲ ሽንኩርት ማለት ነው። እንዲሁም ደግሞ ኩብዘራ ቃሪያ ማለት ነው። እንደምታዩት አጥቤ አዘጋጅቻለሁ እና ውዶቼ ሽንኩርቴን በዚህ መልኩ ከትፌ አዘጋጅቻለሁ። ቃሪያዬንና በሰል አክተርን እንዲሁም ኩብዘራን ደግሞ እንደዚህ ከትፌ አዘጋጅቻለሁኝ። ይህን ይመስላል ማለት ነው። ቢስሚላ ውዶቼ፣ ድስቱን ጥጃለሁኝ። ዘይት አላበዛም፣ በትንሽ ነው የምጨምረው። ዘይት ብዙ አልጨምርበትም፣ ምክንያቱም ያው ረጠብ እንዳይል ማለት ነው ሳምቡሳው። ያው በዚህ መልኩ ያዘጋጀው ሽንኩርት እንደዚህ ጨምሬ አማስለዋለሁ። ትንሽ ነው፣ ብዙ አላበስለውም ሽንኩርቱ። በምታዩት መልኩ እንደዚህ ትን ያለ ምስር ቅቅያ አዘጋጅቻለሁኝ። ውሃውን አጥልዬ ጨርሻለሁኝ። ሽንኩርቱን ያው በምታዩት መልኩ ውሃ ምጥጥ አድርጓል። ያው ይታያችኋል። ምጥጥ አንድ ነገር የለውም። እንደዚህ ምጥጥ ካደረገ በኋላ ምን ጨምራለሁ? ትንሽ ቆንጆ በርበሬ አንድ ሻይ ማንኪያ ጨው ማለት ነው። ከዛ በኋላ አንድ ላይ ደግሞ ምስሩን ጨምሬ አንድ ላይ ጠብሰዋለሁ ማለት ነው። በምታበቁ አንድ ላይ ጥብስ አድርገውና ውዶቼ እንደምታዩ በዚህ መልኩ ጥብስ ብሏል አንድ ላይ ሽንኩርቱና ምስሩ። እንደምታዩ ውሃው ምጥጥ አድርጎ ታያላችሁ ድስቱ ባዶ። እንደዛ ምጥጥ ካረገልኝ በኋላ አሁን ምንድነው የምጨምረው? በሰል አክተሩን ነው የምጨምረው ማለት ነው። በሰል አክተሩ በዚህ መልኩ ጨምራለሁ መጨረሻ ላይ ያው እንዲበስል ስለማፈልገው ብዙ በዚህ መልኩ አዘጋጅቼ ጨርሻለሁኝ። እንደምታዩ ኩብዘራው ደግሞ እንዲበስል አልፈለኩም። እንደዚህ አረንጓዴነቱ ሳይለቅ
በሰለክተሩም እንደዛው አረንጓዴነቱ ሳይለቅ ቃሪያውም አልበሰለም። መጨረሻ ላይ እሳት ካጠፋውን የጨመርኩት በዚህ በኩል አዋህድኩት ማለት ነው። ቅመም ደግሞ እኔ ቆንጆ በርበሬ ብቻ ጨመርኩኝ። ሌላ የምትጠቀሙት ቅመም ካለ መጠቀም ትችላላችሁ። እኔ ግን ቆንጆ በርበሬ ነው የምወደው በምስር ምናምን ስሰራ ማለት ነው። ሳምቡሳ ማለት ነው፣ ምስር ወጡ እንዳይመስላችሁ። እና በዚህ መልኩ አበረታቱኝ። ይህን ይመስላል። ኢንሻአላህ ቀጣይ ያው ወደ መጠቅለል ነው የምንገባው። ቢስሚላህ ውዶች፣ ሳምቡሳ መጠቅለለው ጀምራለሁ። ማሻአላህ በሉ። በዚህ መልኩ የሚጠቀልል ነው ማለት ነው። እንግዲህ ከረመዳን በፊት ነው ማዘጋጀው ሳምቡሳ ብዙ ስለምጠቀልል ማለት ነው። እዚህ ጋር ደግሞ እንደምታዩት ሙቅ አዘጋጅቻለሁ ማጣበቂያ። በዚህ መልኩ ያው ይኸውና ሳምቡሳዬን ይመስላል። ማሻአላህ ተባረከ ረህማን። ይኸውና ቢስሚላህ ያው ይሄን ይመስላል ሳምቡሳዬ። ዛሬ የምስር ሳምቡሳ በዚህ መልኩ ሰርቼ ጨርሻለሁኝ። ያው ብዙ አይደለም የሰራሁት እንደነገርኳችሁ። በፊት ሁላቸውም ይወዱት ነበር። አሁን ግን የተወሰኑት ብቻ ናቸው የሚወዱትና የተወሰነን የሰራሁት ገና ጫፉን ነው። ዛሬ ብቻ ነው በትንሽ የሰራሁት። ገና ብዙ ይቀረኛል። ያው እንግዲህ ረመዳን ሲመጣ ረመዳን በራሱ የሚያስደስት ነገር አለው፣ ድካም ቢኖረውም ማለት ነው። ድካሙን የሚያስረሳ የሆነ ደስ የሚል ጊዜ አለውና ደስ የሚሉ ነገሮች አሉትና ረመዳን አላህ በሰላም ደርሰን ይዘን ደግሞ ተጠቃሚ ሆነን ደግሞ የምናሳልፍ አላህ ያደርገን። ያው እንግዲህ በየቀኑ የሰው ልጅ ህይወት ያልፋልና ያው እኛ እንኖራለን ብለን ነው የምናስበው። መጨረሻችንን አላህ ነው የሚያውቀው። ያው ኻቲማችንን የሚያሳምርልን። ይህን ይመስላል። አበረታቱኝ እላችኋለሁ ውዶቼ።